Hey guys, ዳናችሁ ወንዴ ናችሁ ዲቦራ ነኝ። ዛሬ ሌላ ቪዲዮ ይዤላችሁ መጣሁ። የዛሬ ቪዲዮ ደግሞ የሚሆነው ከቢዩቲ ፎሬቨር ከዚህ ያነሳሁትኝን ይሄንን የመሰለ ምርጥ በጣም ብዙዎቻችሁ የምትወዱትን ጸጉር አሳያችኋለሁ። ይሄ ጸጉር ማለት ነው አንደኛ ከዚህ ድርጅት አንደኛ ከሚሸጡ ጸጉሮች መሃል አንዱ ነውና ምንድነው አንደኛ የሚያደርገው ትልኛላችሁ። አንደኛ ጸጉር ነው፣ ተመልከቱ ምን አይነት የሚያምር ከርሊ ጸጉር እንደሆነ መመልከት ትችላላችሁ። ከዛ ደግሞ ይሄኛው 7x5 የሆነ ሌስ ነው። ይሄ ያለ ጄልም ግሉ ምንም ሳታረጉ የምታረጉት ነው። ተመልከቱ። እንደዚህ ደግሞ ምርጥ ቤቢ ሄር ራሱ እንደዚህ ተቆርጦ ተዘጋጅቶላችሁ ይመጣል። እሱ ብቻ ሳይሆን ደግሞ ከኋላ ማለት ነው አሳያችኋለሁ። ግን እንደዚህ ጉትት አርጋችሁ ኮፍያው ይሄ ኮፍያው ማለት የትም እንዳይሄድ የሚያረግ ገመድ አለና እሱን ተጠቅማችሁ ጭንቅላታችሁ ላይ ማለት ነው ስክት ብሎ የራሳችሁ ጸጉር ሆኖ ነው ቁጭ የሚለውና በጣም ነው የምትወዱት። በድጋሚ እኔ ከዚህ ከቢዩቲ ፎሬቨር በጣም ብዙ ጸጉሮች አሳይቻችሁ አውቃለሁ። የምትወዱት ድርጅት ነው፣ እኔ የምወደው ድርጅት ነው። ድርጅቱን ኢንፎርሜሽን ሆነ ወይ ደግሞ ራሱ የጸጉር ማለት ነው እኔ ዛሬ ያረኩትን ራሱን ጸጉርም ቁጭ አረጋላችኋለሁ። እና በነገራችን ላይ ሰሞኑን ፋሲካ እየመጣ ነው። ስለዚህ ፋሲካን አስመልክቶም ታላቅ የዊክ ሽያጮች ስለሚኖሩ ማለት ነው ከማሳያቸው ጸጉሮች መሃል እናንተ የምትወዱትን ሴቭ እያረጋችሁ ልክ ሽያጩ ገበያ ማለት ነው እንደነገርኳችሁ መግዛት መጀመር ትችላላችሁ ነው። እሱንም ኢንፎርሜሽን ልስጣችሁ። በተረፈ ቀጥታ ይሄንን ማለት የተለያየ ስታይሎች ነው ዛሬ ሞከርኩትኝና እናንተም ሀሳብ ይሰጣችኋል፣ ትወዱታላችሁ። ቀጥታ ወደ ቪዲዮ እንግባ። እሺ ጋይስ፣ የዛሬ ጸጉር ደግሞ መግቢያ እንደነገርኳችሁ ከቢዩቲ ፎሬቨር ነው። ይሄ ማለት ነው አንደኛ ተሻጭ ከሆነው ከጸጉሮቻቸው መሃል አንዱ ነው። ስለዚህ በጣም ቆንጆ እንደሚሆን ጥርጥር የለኝም። ያው እንደምታዩት ጸጉሬን አዘጋጅቻለሁ በደንብ ዊጉን ለመሰካት ማለት ነው። ውስጥ ያሉትን ነገሮች ቶሎ ብዬ ላሳያችሁና ከዛ በኋላ ዛሬ የተለያዩ ስታይሎችም ለማድረግ ሞክራለሁ። ስለዚህ እናንተም እንዴት ጸጉሩን በተለያየ ስታይል አርጋችሁ መዘነጥ እንደምትችሉ ሀሳብ ይሰጣችኋል ብዬ ተስፋ አደርጋለሁና ቀጥታ ውስጥ ያሉትን ነገሮች ላሳያችሁ። ከዛ በኋላ ወደ ስታይሊንጉ እንግባ። ጸጉሩ እንደምታዩት ይሄ ገና እንግዲህ ከቦክሱ እንደወጣ ይሄንን የመሰለ ነው። በድጋሚ 7x5 ነው። ይሄ ሌሱ ብሊች ተደርጎላችኋል፣ ተዘጋጅቶ ነው የመጣው እና እናንተ እኔ ፋውንዴሽን ቀባቀባ አረጋለሁ ሁሌም እንደማረገው። ከዛ በኋላ ከቆዳይ ጋራ ከግንባሬ ጋራ ይመሳሰልልኛል። ውስጡ እንደምታዩት ይሄንን ነው የሚመስለው። እነዚህ ማበጠሪያዎችም አሉ ለማስያዝ። ዛሬ ይሄንን በጣም የወደድኩበት ምክንያት ደግሞ ይሄኛው እንደ ድሮ ስትሪንግ መኖሩ ነው። ለምን ይሄኛው በተለይ ጸጉራችሁን ወደ ላይ ማስያዝ ከፈለጋችሁ ፖኒቴል ማድረግ ከፈለጋችሁ ይሄንን ትጠቀማላችሁ ማለት ነው። እንደምታዩት ውስጡ ይሄን የሚመስለው ለዛ ነው ያለ ግሉ ያለ ጄል ወዘተ ስታረጉት ይሄ ይጠቅማችኋል። እነዚህን መጠቀም ትችላላችሁ። ሌሱ እንደምትመለከቱት ተቆርጦ ተዘጋጅቶ ነው የመጣው። ይሄ ደግሞ ቤቢ ሄርም ኦሬዲ እንደዚህ ቆርጦ አዘጋጅተውታል። ስለዚህ በጣም ነው የሚያምረው ብዬ አስባለሁ። እቺን ትንሽዬ ሙስ ወይ ደግሞ ጄል አርጌ ቤቢ ሄሯ ማለት ነው ለጣረጋታለሁ። ከዛ በተለፈ ተመልከቱ ይሄን የመሰለ ጸጉር ነው። ይሄ ደግሞ ጸጉር ደግሞ ያው ይሄ ንጹህ ሂማን ሄር ነው እንደምታዩት። ይሄንን የመሰለ ምርጥ የከርል ፓተርን አለው። የጸጉሩ ከለርም እንደምታዩት በጣም የሚያምር የናቹራል የሆነ ጥቁር ጸጉር ነው እና በጣም ይስማማችኋል ብዬ አስባለሁ። ይሄ ነው በአጠቃላይ እንግዲህ ጸጉር የሚመስለው። ሌላ እዚህ ጸጉራችሁን ስታይል ለማድረግ የሚረዱ ይሄንን የመሰለ ሁለት የዊክ ካፕ አርቲፊሻል ጥፍሮችና እነዚህን ሁለት የጸጉር ባንዶችን ታገኛላችሁ። እሺ እንደዚህ ፋውንዴሽን ቀባቀባ አድርጌዋለሁ። እሺ እንግዲህ እንደዚህ ገና ቁጭ አድርጌው እንደምታዩት ከኔ ምን የሚጠይቀው ስራ የለም ማለት ትችላላችሁ። እቺ ጉብ ያለችዋን ለጥ አረጋታለሁና እንዴት ለጥ እንደማረጋትም አሳያችኋለሁ። ይሄንን ይመስላል። ሌሱ እንደምታዩት ከግንባሬ ጋራ ምርጥ ሆኖ ነው በአንድ ጊዜ ተቀላቀለው ብለንድ ያደርገው ማለት ትችላላችሁ። የጸጉሩ ውበት ይሄ ነው። ከኋላ አዙሬ እንዴት ጥብቅ እንደማረገው አሳያችኋለሁና መጀመሪያ እሱ ላሳያችሁ፣ ከዛ በኋላ ጸጉሩን ስታይል ወደ ማድረግ እገባለሁ። እሺ ይሄንን ውዬ መሰላውን ለጥ ለማድረግና ከሎችን የበለጠ ደግሞ ዲፋይን ለማድረግ እዚህ ጋራ ቆንጅዬ የካንቱ ሙስ አለ። እሱን ተጠቅሜ እንደዚህ ትንሽ ነፋ አድርጌው ከዛ በኋላ ጸጉሮቹን የበለጠ በእጄ ዲፋይን አደርጋቸዋለሁ።
እሺ እንግዲህ ጸጉሩ እዚህ ደረጃ ላይ ነው የደረሰው። አሁን ትንሽዬ እኒ ቤቢ ሄር ማለት ነው ለጥ እንዲል እውነት ለምነገር ምንም ማድረግ አያስፈልገኝም። ትንሽዬ እንትን ይሄን ጄል ላረግበት ነበር ግን አያስፈልጉም። ራሱ እንደዚህ ለጥ ስላለ አሁን የተለያየ ስታይል መሞከር እንችላለን፣ እንደዚሁም መተው እንችላለን እና ቀስ እያልኩኝ የተለያዩ ዘዴዎች ስታይሎች ላሳያችሁ፣ ተመልከቱ። ዛሬ ሌላ መሞከር የፈለኩትኝ የጸጉር አያያዝ ማለት ነው ሀፍ ፓፍ ዳውን የምንለው ነው። ስለዚህ እነዚህን ጸጉሮች እንደዚህ ሁለቱን ላውጣና እንደዚህ ጸጉር ስታይሎች አይቻለሁና ከነዚህ መሀል የቱን ልሞክር? መጀመሪያ ይሄኛውን ልሞክር ነው። እሷ ወደ ጎን ከፍላለች። ስለዚህ እንደውም እሷን ከመሞከሬ በፊት መጀመሪያ እችኛዋን ልሞክር። ወደ ላይ ማስያዝ ማለት ነው። እንደምታዩት ጸጉሬ በምንም ነገር አልተጣበቀም። እሺ፣ ስለዚህ በደንብ እሱን ሰኪውል አድርግና ቢቢቢ ያውላችሁ እንደዚህ በቀላሉ እንደዚህ አስይዣለሁ። ከኋላ ዞር ብዬ ምን እንደሚመስል አሳያለሁ። ያውላችሁ እንደዚህ በቀላሉ ይሄንን የመሰለ ስታይል ማግኘት ትችላላችሁ። በድጋሚ ምንም ያረኩት ነገር የለም። ከኋላ እንደዚህ ጸጉሬን ብቻ ሰብስቤ ያዝ ማድረግ ነው እና ይሄም የመጨረሻ የሚያምር ስታይል ነው። በእውነት በጣም ነው የወደድኩት። እነዚህን ሁለቱን ሁላ ወደ ላይ ማድረግም እችላለሁ፣ ግን እንደዚህ ሲተዉ የመጨረሻ የሆነ ነገር ይጨምራሉ ብዬ አስባለሁ። ስለዚህ መጀመሪያ የሞከርኩትኝ ሌላ ስታይል ይሄንን የሚመስለው። እናንተ ምን ይመስላችኋል? አስተያየታችሁን ታች ንገሩኝ። እሺ ሌላ ቀጥሎ ለመሞከር ያሰብኩት እንደነገርኳችሁ ይሄኛው ነው። ሀፍ ፓፍ ዳውን ነገር ነው፣ ነገር ግን ከጎን ነው ክፍያውን ያደረገችው። ስለዚህ ይሄንን ላስለቅቅና እሱን ደግሞ ቶሎ ብዬ ልሞክረው። እሺ እንግዲህ ልክ ይሄኛው ደግሞ ሌላኛው ማለት ነው። እንደዚህ ለመሞከር ያሰብኩት ይሄንን ነው የሚመስለው። እንደምታዩት ልክ አሻንጉሊቷ ማኒኪን ነገሯ ላይ እንዳለው ማለት ነው ለማድረግ ሞክሬያለሁ። ትንሽዬ ይሄንን ጸጉሩን በደንብ ለማመሳሰል እንደዚህ ባረጋው ታያችኋል። ቀጣዩ ውጤቴ ደግሞ ይሄንን ነው የሚመስለው። ይሄው እሺ
እሺ እንግዲህ እናንተ ከነዚህ ከሶስቱ ስታይሎች የት ነው የተስማማችሁ የሚለውን ታች አስተያየታችሁን ንገሩኝ። በድጋሚ እኔ እንደዚህ ወደ ላይ አንድ ማስያዙን በጣም ነው ወደድኩት። ማለት የመጨረሻ ያምራል። እንደዚህ የራሴን ጸጉር እንደዛ ሳስይዘው ወደዋለሁ። ይሄ ደግሞ የበለጠ ለየት ያለ ስታይል ሆኖ ወድጄዋለሁ። በድጋሚ ጸጉሩ እንደ ልባችሁ መጫወት የምትችሉበት ጸጉር ነውና ይስማማችኋል። በተረፈ ሁሉ ነገር መግቢያ ላይ እንደነገርኳችሁ ታች ተዘርዝሮ ተጽፎ ሊንክ ተደርጎ ማግኘት ትችላላችሁ። በመጣው እስከምንገናኝ ድረስ ቻው። ለዛሬ ዲቦራ ነኝ።